ቤተሰቦቼ እንዴት ናችሁ? ቢላል አንቺን ቶቶሎ እንዲያገኝሽ እፈልጋለሁ። እኔም እኮ ተቸግሬ ነው ለመምጣት እኮ አስባለሁ፣ ግን የራሳችን ቤት እንድኖረን ስለምፈልግ የራሳችን ቤት ሲኖረን አብረን እንሆናለን። እሺ ኢንሻአላህ ቤታችን ደግሞ ተሰርቶ እያለቀ ነው። ደግሞ አንቺ መጥተሽ አብረን እንድንሆን አላህ ይርዳን። ኢንሻአላህ አባይ አንድ ቀን አብረን እንሆናለን። እሺ አታልቅስብኝ። እኔ ያየው መቼም ቢሆን ያንተ እንባ እንዳይፈሳ አንተ እንዳትከፋ ነው። እዚህ ስደት አዘን እየሰማሁ ሁሉ ነገር የምኖረው ለአንተ ብዬ ነው። እሺ እወድሻለሁ። እኔም በጣም እወድሃለሁ ልጄ። ሳዲጋ ኮራቻለሁ። እንደምታኮራኝ ተስፋ አደርጋለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድ የተወደዳችሁ የቻናሌ ቤተሰቦች እንደምን አላችሁልኝ? ሰላም ናችሁ? ከኔ ሁሉ ሰላም ሁሉ መልካም ነው አልሐምዱሊላህ። እንግዲህ ዛሬ በአዲስ ቪዲዮ መጥቼላችኋለሁ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ እንዲሁም ላይክ ሼር በማድረግ ቤተሰብ እንድትሆኑ በአክብሮት ጠይቃለሁ። ውድ የቻናሌ ቤተሰቦች በጠየቃችሁ ጥያቄ መሰረት ቢላል የታል ቢላልን አሳይን ላላችሁኝ ይሄው ቢላልን ይዤላችሁ መጥቻለሁ። ቢላል እንግዲህ ለማውራት በጣም እየፈራ ስለነበረ ያው ቪዲዮ ሌላም አለ በነገራችን ላይ ግን ሌላው ቪዲዮ ጭራሽ አይታይም። በደንብ ቤት ውስጥ ነበር የቀረጹት። ይሄው እዚህ ላይ ስለሆነ ነው ትንሽ የሚታየው እና ያው ሲስተር ልካልኝ ነው። አሁን እኔ ኢትዮጵያ ውስጥ አይደለሁም ጥየው መጥቻለሁ ማለት ነው። ወደ ቤተሰቦቼ ግን ልጅን ወዳችሁ ፈቅዳችሁ ልጃችሁ እንደ ልጃችሁ አድርጋችሁ እንዲሁም እንደ ወንድማችሁ አስባችሁ ለምትጠይቁኝ ለምታስቡልኝ ሁሉ ከልብ ነው የማመሰግነው። ወደ ቤተሰቦቼ ልጅ ያለበት ሁኔታ ይሄን ይመስላል። ልጅ እንግዲህ ያው ጥየው ተሰድጃለሁ። ጥየው ሰደድም ምንም ማድረግ አልችልም። ያው ማንም ሰው ወዶ ፈቅዶ አይደለም ስደት የሚመጣው። ስደት የሚመጣው የራሱ የሆነ እቅድ አለው፣ የራሱ የሆነ ቻሌንጅ አለው፣ የራሱ የሆነ ፍላጎት አለው። ያንን ፍላጎቱን ለማሟላት ደግሞ ያው ዱንያ በርግጥ 10 አትሞላም፣ ሁልጊዜም 9 ነች። ዱንያ መቼም ቢሆን ሞልታ አታውቅም። ከልጄ ጎን ብሆን በጣም ደስ ይለኝ ነበረ። ነገር ግን እኔ ያው ጥየው የመጣሁትኝ ቢላልን እንደነገርኳችሁ የሆነ ቪዲዮ ለቅቄ ነበረ ካሁን በፊትም የመጣሁበት ምክንያት እቃዬን ትቼ ነበር የመጣሁት። እቃዬን ይዤ አልመጣሁም። ከዱባይ ወደ ኢትዮጵያ ሲሄድ እቃ ይዤ አልተመለስኩም ነበር። ሁሉንም አልቻልኩም ነበረ። ምክንያቱም ከ46 ኪሎ በላይ እቃ አይፈቀድም። እኔ ደግሞ ከ100 በላይ ነበር የነበረኝ። አንደኛ እቃዬን ብዬ ነው የመጣሁት። ሲቀጥል ደግሞ ቃል ማለት ከባድ ነው። ሴትዮዬ በጣም ጥሩ ሰው ስለሆነች ለሷም ብዬ ነው የተመለስኩትኝ እና ስለዚህ እቃዬም ስለቀረብኝ ነው። ኢንሻአላህ ግን ከልጅሽ ጋር ለምንድነው ቭሎግ ማሰሪው ምናምን ከልጅሽ ጋር ቭሎግ እየሰራሽ አብረሽ ለምን አትሆኝም? አብረሽ ከልጅሽ ጋር ለምን አሰሪም ምናምን ብላችሁ ብዙ ጥያቄ ጠይቃችሁኛል። ነገር ግን ከልጄ ጋር ቭሎግ እየሰራሁ እንትን ወደ ዩቲዩብ መጫን አቅቶኝ አይደለም። እንደነገርኳችሁ ያው የቀየ ጉዳይ ስላሳሰበኝ ነው። ሲቀጥል ኢትዮጵያ ኑሮ አሁን ያው እንዳትገቡ አይደለም እንደዚህ ምላችሁ ትንሽ ከበድላልና የሀገራችን ሁኔታም ትንሽ ከበድ ስለሚል ያው እዚህ ሚዲያ ላይ በርግጥ እንደሚወራ አይደለም። ሀገራችን አልሐምዱሊላህ ሰላም ነው ሁሉም ነገር። ነገር ግን ያው ትንሽ ይከብዳል። ስለዚህ ለዛ ነው የገባሁት እንትን ያልኩትኝ እኔ የተመለስኩትኝ እና እሱ ጋር ቪዲዮ ያልመጣሁላችሁ ደግሞ መጀመሪያ ላይ ያው ሁላችሁም እንደምታውቁት አባቴ በህይወት አልነበረም። እዛ ሀዘን ላይ ምናምን እንደገባ ሁሉም ነገር ተዘበራርቆብኝ ነበረ። አየሩም አልተስማማኝም ነበረ። ስለዚህ ትንሽ መማሞኝ ነበረ። በዛ ምክንያት ቪላን ቪዲዮ ቀርጬ ለናንተ ቲክቶክ ላይ በርግጥ ለቅቅ ያለውኝ ቲክቶክ ላይ ቪዲዮ ለቅቅ ያለው ፖስት አድርጌ ያለውኝ እዛ ላይ አይታችሁታል። ቲክቶክ ላይ ያለላችሁ ሰዎች ናችሁ እዚህ እየጠየቃችሁኝ ያላችሁት እና ቢላል አልሐምዱሊላህ አሁን አድጎ በጣም ትልቅ ሰው ሆኖልኛል። አልሐምዱሊላህ እናንተንም አላህ ከልጆቻችሁ ጋር በሰላም ያገናኛችሁ፣ ሰላም ቤተሰባችሁ ጋር ያገናኛችሁ። ምንም ሳይነጥል ያሉ የሞቱትንም አላህ ይራህማቸው፣ ያሉትንም አላህ ሰላም ያገናኘን እያልን ዱአ ከማድረግ ውጪ ሌላ ምንም እንትን የሚል ነገር የለም፣ ለውጥ የለም። ዋናው ያሉትንም በሰላም ማግኘቱ የሞቱትንም እኛ ቋሚ ሆነን ለነሱ ሰደቃ መሰደቅ ትልቅ ነገር ነው። ስለዚህ ያው እኔ ለዛ ነው ቪዲዮ አብሬው ያልሰራሁት። ከቢላል ጋር አልመጣልኝም። ሲጀመር ቪዲዮ አብሬ ለመቀረጽ ምናምን አልመጣልኝም። ሲቀጥል ደግሞ እንጀራ በላሽ ወይ እንጀራ እናቴ በጅሽ ነው መብላት የምፈልገው ምናምን የሚል ቃላት ያው እሸቱ ላይ ተናግሮ ስለነበረ እንጀራ ወላሂ አልሐምዱሊላህ ጋግሬ ሰጥቼዋለሁ። አብሬው ብዙ ቀን ተቀምጫለሁ። ወደ 20 ቀን የሆነ አካባቢ ተቀምጫለሁ አብሬው
እና እናንተ እንትን እንደምትሉት አይደለም። እንዴት ባልሽን ብቻ ይዘሽ ትመጫለሽ? እንዴት ልጅሽን ጥለሽ ባልሽን አስቀደምሽ? ምናምን እኔ ከልጄ ባሌን አላስቀድምም። ለምን መጀመሪያ ከማንም በፊት ቢላልን ነው ያገኘሁትኝ። ከቢላል ውጪ ሁሉም ትርፍ ነው። ያ ማለት ባሌን እጠለዋለሁ ማለት አይደለም። እዚህ አጋጣሚ እሱ ቪዲዮውን ስለሚሰማው ያው ልጄ ከማንም በፊት ልጄ ነው እኔ ያገኘሁትኝ። ብዙ ነገር ያየሁበት፣ ብዙ ፈተና፣ ብዙ ስቃይ ያየሁበት ልጄ እስከሆነ ድረስ እንደገና ማንኛችንም ስንሰደድ ደግሞ ለልጆቻችን ብለን ነው። ልጆቻችንን ከሰው እኩል ከሰው አንሰው እንዳይኖሩብን፣ ልጆቻችን ከሰው በታች እንዳይሆኑብን ለነሱ እያልን ነው የምንሰደደው። እና አላህ ልጆቻችንን ይጠብቅልን፣ አላህ ልጆቻችንን ሰላም ያደርግልን። ወላሂ ልጅ ጥሎ መሄድ በጣም ከባድ ነው። ልጅ ጥሎ ስደት በጣም ይከብዳል። ነገር ግን እኔ አልሐምዱሊላህ እናቴ ስላለችልኝ፣ እናቴ ያላችሁ አላህ ረጅም እድሜ ይስጥላችሁ። እናቴ ስላለችልኝ ከእናቴ ጋር ጥዬ እንደፈለኩ እንቀሳቀሳለሁ። እንደምታዩት አምሮበት አድጓል። አልሐምዱሊላህ ትንሽ ጸጉሩ አደግ ብሏል እንጂ ሌላ ምንም ነገር የለም። ያው ደግሞ ጫይቷል ትንሽ። እንግዲህ ምንም ማድረግ አይቻልም። ግን አልሐምዱሊላህ እናቴ ስላለችልኝ ነው። ለእናቴ አላህ ረጅም እድሜ ጤና እንዲሰጥልኝ ዱአ አድርጉልኝ። እናቴ ያላችሁም ለእናንተም አላህ ረጅም እድሜና ጤና ይስጥላችሁ፣ ለቤተሰቦቻችሁ። ወላሂ ሊጥሎ መሰደድ በጣም ከባድ ነው፣ ከባድ ከሚባለው በላይ። ግን አልሐምዱሊላህ ዋናው ነገር እኛ በሰላም ሰርተን ወደ ሀገራችን ስንመለስ ሰላም ስናገኛቸው በጣም ትልቅ ደስታ ነው ያለው፣ ከማንም ከምንም በላይ ማለት ነው። እና ስለዚህ ውዴ ቻናሌ ቤተሰቦች ዛሬ ቢላልን በዚህ መልኩ ነው ለእናንተ ይዤላችሁ የመጣሁትኝ። ወላሂ እኔ በጣም ነው ለእናንተ ቃላት የለኝም። ስለምታበረታቱኝም አይዞሽ ከጎንሽ ነን በርቺ እያላችሁ እስካሁንም ሰብስክራይብ እያደረጋችሁ እዚህ ላደረሳችሁኝ እህቶቼ ከልብ ነው አመሰግነው። ኢንሻአላህ ከቢላል ጋር ደግሞ በቅርብ ጊዜ አብረን ወደፊት አብረን አሁን አብሬውም ብሆንም ያው ትምህርት ቤት ዝግ አይደለም። እንደገና ደግሞ እናቴ አሳድጋ አሁን ላይ ከእናቴ ላይ ማንሳቱ ትንሽ ይከብዳል። ለዛ ነው እንትን ያልኩትኝ ልጄን ትቼ የተሰደድኩትኝ። ግን እናቴ አሁን አውፍ ብላ እስከምትሰጠኝ ድረስ እናቴ እስከምትፈቅድልኝ ድረስ ግዴታ ቢላል ብቻውን እንግዲህ ከኔ ተለይቶ መኖሩ ግድ ሆኗል ማለት ነው። በነገራችን ላይ አሁን ቢላል እንደበፊቱ አይደለም። አልሐምዱሊላህ ነፍስ እያወቀ ነው። ከነናቴ ጋር ነው። ከኔ ይልቅ ወደ እናቴ ነው የሚያደላው። ለምን እዛ ያደገበት ገና መከራት ወር ልጅ እያለ ጀምሬ ስለሆነ ጥየው የወጣሁትኝ እናቴ ከመከራት ወር ጀምራ ነው እያዘለች እስከዚህ ድረስ ያደረሰችውና ስለዚህ ያው ከእናት ላይ ማንሳት እናት አውፍ ሳትል ልጅን ይዞ መሮጡ በጣም ይከብዳል። ልጅ ማንሳቱ በጣም ይከብዳል። ውድ ቤተሰቦቼ እና ለዛ ነው ትቼውም እንትን አብዛኛውን ጊዜ እናቴ እንዳይከፋትም ስለማስብ ነው። እንግዲህ እህቴ በዚህ መልኩ ቪዲዮ ቀርጻ ልካልኛለች ልጄን። ያው እናንተንም ለማሳየት እናንተን ቃል ለማክበር ያክል ነው። ኢንሻአላህ በሌላ ጊዜ ግን በደንብ እንዳወራችሁ ምናምን እያወራ ነው። አሁን እዚህ ጋር በነገራችን ላይ በጣም እያወራ ነው። የእናቴ ቤተሰቦች እንዴት ናችሁ? እኔ ደህና ነኝ። ቢላል እባላለሁ። እንደገና ሌላ ቪዲዮ ራሱ አለ እናቴን አበረታቷት ስለምትወዱኝ እኔ መወዳችኋለሁ ምናምን የሚል እንትን አለውና ግን በደንብ አይሰማም። በጭራሽ ድምፁ ርቀት አለው። በደንብ አይሰማም። ለዛ ነው እንትን ያላልኩትኝ እንጂ ቪዲዮውን ያላስገባሁትኝ። ኢንሻአላህ ያው በሌላ ጊዜ እንደነገርኳችሁ ጥሩ ሰው አሪፍ አድርጎ ቪዲዮ የሚቀርጽ ወይም ከሰው ጋር ሆኖ ብቻውን እንዳይሆን ወይ ባለቤቴ ከሄደ ባለቤቴ እሱ ጋር መሄድ ከሆነ ወደ ገጠር ከሄደ የዛን ሰዓት እሱ በደንብ አድርጎ አሪፍ ቪዲዮ ቀርጾ እንዲልክልኝ አድርጌው አሳያችኋለሁ ለእናንተ። እና ወደ ቤተሰቦቼ ከልጆቻችሁ የተነጠላችሁ ሁሉ አላህ ሰላም ከልጆቻችሁ ጋር ያገናኛችሁ እላችኋለሁ። ቤተሰቦቻችሁንም አላህ ይጠብቅላችሁ። እናንተ አላህ ይጠብቀን። ሁላችንም አላህ በያለንበት ይጠብቀን እላለሁ። ውድ ቤተሰቦቼ እንግዲህ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ማበረታታችሁን አትርሱ። ቪዲዮ በመለቅ ሰዓት ላይክ አድርጉልኝ ውዶቼ። ትንሽ ቻናሌ ቀዝቅዞብኛል። ቻናሌ እንደ በፊቱ አይደለም። ስለዚህ አበረታቱኝ እና በያላችሁበት አላህ ይጠብቃችሁ። በሌላ ቪዲዮ እስከምንገናኝ ድረስ መልካም ሳምንት፣ መልካም ጊዜ ይሁንላችሁ። መልካም የረመዳን ወር፣ መልካም የኢባዳ ወር ይሁንላችሁ። ረመዳንን ጾሞ ከሚጠቀሙት አላህ ያድርገን እላለሁ። ውድ ቤተሰቦቼ በሌላ ቪዲዮ እስከምንገናኝ መልካም ጊዜ ይሁንላችሁ።